ሰላም ጤና ይስጥልኝ። በዚህ ቪዲዮ የአካል ጉዳተኛ ህፃናት የትምህርት ህጎችን አስመልክቶ እንወያያለን። ከዚህ በፊት ቪዲዮዎች ስለ አካል ጉዳተኞች ተኮር የትምህርት መርሃ ግብር ሲሆን ይህን የፌደራል መንግስት ህግ ሆኖ ስለ ህፃኖ ትምህርት የሚያብራራ ሲሆን በሰፊው በነዚያ ቪዲዮዎች ተብራርቷል። በተጨማሪም ስለ ህፃን ተኮር የትምህርት መርሃ ግብሮች በደንብ ተገልጿል። በዚህ ቪዲዮ ደግሞ ህፃኑ ከወጣትነት ወደ ጎልማሳነት እንዴት እንደሚሸጋገር እንወያያለን። በዚያ አግባብ ሽግግር የሚለው ቃል ትርጉሙ ከአንድ ሂደት ወደ ሌላ ሂደት መለወጥ ወይም መሸጋገር ማለት ሲሆን ህፃናት ከትምህርት ቤት ጀምሮ ውስጡ ሊያልፏቸው የሚገባቸው በርካታ ሂደቶች አሉ። ሽግግር ማለት ህፃኑ ከቅድመ ትምህርት ወደ መዋለ ህፃናት፣ ከአንደኛ ትምህርት ወደ ሁለተኛ ደረጃ ትምህርት ወይም ከሁለተኛ ደረጃ ትምህርት ወደ ጎልማሳነት የሚያደርጋቸው ሽግግሮች ሲሆን እነዚህን በዚህ ቪዲዮ ውስጥ እንወያያለን። ይህ በህፃኑ ህይወት ውስጥ አንዳንዴ እንደ ሁለተኛ መሸጋገሪያ ሊባልም ይችላል። ሁለተኛ የሽግግር እቅድ በተለይም ለአካል ጉዳተኛ ህፃናት ተማሪዎች አስፈላጊ ነው። ምክንያቱም እድሜያቸው 18 ዓመት በታች ለሆኑ ህፃናት የሚሰጡ በርካታ አገልግሎቶች ህፃናቱ ወደ ጎልማሳነት ሲለወጡ አገልግሎቶቹ ሊለወጡ ይችላሉ። ስለዚህ ለሚቀጥለው ሂደት እቅድ ማዘጋጀት በጣም አስፈላጊ ይሆናል ማለት ነው። በትንሹ የልጁ የሽግግር እቅድ የሚከተሉትን ጉዳዮች ሊያካትት ይችላል። ትምህርት፣ ስልጠና፣ ስራ ፍለጋ ወይም ስራ ፈጠራ እና ማህበራዊ ኑሮ ናቸው። አንድ አካል ጉዳተኛ ህፃን ወደ ጎልማሳነት ወይም ህይወት ሲሸጋገር ሊከተላቸው የሚገባቸው አንዳንድ ህጎች አሉ። በሚኒሶታ የልጁ የትምህርት ኮሚቴ ልጁ 9ኛ ክፍል ሲያልፍ የልጁን ፍላጎት ባማከለ ሁኔታ ልጁ ምን መሆን እንዳለበት ሁለተኛ ደረጃ እስኪለቅ ድረስ ለልጁ እቅድ ማዘጋጀት መጀመር ይጠበቅባቸዋል። በዚህ ሽግግር ወቅት በተለይም በሽግግር ስብሰባዎቹ ላይ የትምህርት ኮሚቴው አዲስ አባላትን መልምለው ለምሳሌ የቮኬሽናል መገምገሚያ ስፔሻሊስቶች፣ የካውንቲ ኬዝ ማኔጀሮች እና ሌሎች የማህበረሰብ አባላትን መጨመር ይቻላል። በሚኒሶታ ሁለት አይነት የቮኬሽናል መገምገሚያ ሰራተኞች አሉ። አንደኛው አንዳንዴ የቪአር ስፔሻሊስቶች ሲሆን ይህ ለሁሉም ህብረተሰብ ይመደባል። ሌላው የክልል የቻርተር ትምህርት ቤት ነው። የቮኬሽናል መገምገሚያ ሰራተኞች አካል ጉዳተኛ ህፃናትን ለመርዳት ለመጀመሪያ ጊዜ ስራ ለመጀመር የሚሆን ወደ ስራ ለመመለስ በሚያግዝ መልኩ ልዩ ስልጠና የወሰዱ ሙያተኞች ናቸው። የሚሰጡት አገልግሎቶች ሰዎች ጥንካሬያቸውንና ፍላጎታቸውን እንዲረዱ፣ ስራ እንዴት እንደሚፈለግ፣ ከሁለተኛ ደረጃ ትምህርት ቤት በኋላ ያሉ ትምህርቶችንና ስልጠናዎችን፣ የስራ ልምዶችን፣ የሙያ ምክሮችን፣ ስራ ፍለጋ፣ የስራ ላይ ስልጠና ወይም በስራ ቦታ ቀጣሪዎች ምቹ ሁኔታ እንዲፈጥሩ ማመካከርን ያጠቃልላል። እነዚህን አገልግሎቶች እንደየሰው ፍላጎት ሊለያዩ ይችላሉ። እነዚህ የቪአር ሙያተኞች በተለይም የሽግግሩን እቅድ ለመንደፍ በደንብ ማገዝ ስለሚችሉ ልጁ 9ኛ ክፍል ከደረሰ በኋላ እነሱ በትምህርት ኮሚቴው ስብሰባ ውስጥ እንዲካተቱ ጥያቄ በማቅረብ መካተታቸውን ማረጋገጥ ያስፈልጋል። ይህን የሽግግር እቅድ ለማዘጋጀት ዲስትሪክቱ የልጁን ፍላጎት የሚገመግም ጥናት ማካሄድ ይጠበቅበታል። የነዚህ ግምገማዎችም ዓላማ አንደኛ ከሁለተኛ ደረጃ ትምህርት ቤት በኋላ የልጁን የህይወት ራዕይ ምን ሊሆን እንደሚችል ለመለየት፣ ሁለተኛ
ስለ ልጁ አሁናዊ የትምህርት ደረጃና ክህሎት ለመወያየት እንዲሁም ልጁ በምን ሁኔታዎች ላይ እገዛ እንደሚፈልግና ሊሰራባቸው የሚገቡ ጉዳዮችንም ለመለየት። ሶስተኛ እድሜውን ያማከለ የሚለኩ ግቦችን ለመለየት። አራተኛ የልጁን ጥንካሬዎችን ሊያጎለብቱ የሚችሉ አገልግሎቶች ለማቅረብ እንዲሁም ፍላጎቶቹን ለይቶ ለማሟላት። በግምገማ ውስጥ ለሚካተቱ የሚገቡ ነጥቦች የሚከተሉት ናቸው። አንደኛ ስራ። ልጁ ምን አይነት ስራን መስራት ይፈልጋል? ስራውን ለመስራትስ ምን አይነት ድጋፍ ያስፈልገዋል? ሁለተኛ ትርፍ ጊዜና መዝናኛ። በትርፍ ጊዜው ምን አይነት ነገሮችን ማድረግ ያስደስተዋል? ከማንስ ጋር ጊዜውን ማሳለፍ ይወዳል? ሶስተኛ የቤት ውስጥ ኑሮ። እንደ ጎልማሳ በቤት ውስጥ በምን አይነት ሁኔታ እየኖረ ነው? የሚፈልጉትን የኑሮ ሁኔታ ለመኖርስ ምን አይነት ክህሎቶችን እንዲኖረው ይሻሉ? አራተኛ ማህበራዊ ተሳትፎ። ማህበራዊ ተሳትፎን ማድረግ ማለት ለዚህ ግለሰብ ምን ማለት ነው? አምስተኛ ልጁ ሁለተኛ ደረጃ ትምህርት ቤት ከለቀቀ በኋላ ያሉ የስልጠናና አዲስ ነገሮችን የመማር እድሎች። ይህ ግለሰብ ኮሌጅ መግባት ይፈልጋል ወይ? የሙያ ትምህርት ቤትስ? ሌላ ስልጠና ለመውሰድስ ይፈልጋል? ለመዘጋጀትስ አሁን ምን አይነት ስልጠና ያስፈልጋቸዋል? ልጁ 9ኛ ክፍል ስላልደረሰ ለሽግግሩ እንዴት አድርገው እንደሚያዘጋጃቸው ወላጆችና አሳዳጊዎች መጠየቅ አለባቸው። እኔ እንደማስበው መደረግ ካለባቸው በጣም አስፈላጊ ነገሮች ውስጥ አንዱ እንደ ወላጅና አሳዳጊ የልጃችን የወደፊት እጣ ፋንታ ምን ሊሆን እንደሚችል ማሰብ መጀመር ነው። ለሱ አስፈላጊ ነገር ምንድን ነው? ለሱ የሚያስፈልጋቸው ነገሮች ምንድን ናቸው? ምን አይነት የቤት ውስጥ ስራዎችን ቢሰጧቸው ክህሎቶቹንና የራስ መተማመኑን እንዲገነባ ያግዛሉ? በማህበራዊ ኑሮ ውስጥ ለራሳቸው ጥሩ አመለካከት እንዲኖራቸው፣ አዲስ ችሎታ እንዲለምዱና ጓደኞች እንዲያፈሩ እንዴት ማገዝ እችላለሁ? ከልጆ ጋር እንዴት ስለ ስራ መወያየት ይቻላል? ከሱ ጋር በመስራት እንዴትስ የስራ አመለካከቱን በማህበረሰቡ ውስጥ ማጎልበት እችላለሁ? በመጨረሻም አካል ጉዳተኛ ልጆችንና ቤተሰቦቻቸውን በዚህ ጉዳይ ላይ እንዲያስቡ የሚያግዙ በርካታ ነገሮች ስላሉ ስለዚህ ልጁን ለሽግግር እንዴት ማዘጋጀት እንደሚቻል የትምህርት መርሃ ግብሩን ኮሚቴ መጠየቅ ያስፈልጋል። ይህን ቪዲዮ ስላዳመጣችሁ እናመሰግናለን።